አንቺ ነኝ አንቺ ጉልበት ነው ልሰው እገልሻለሁ ወይ ጉልበትሽ ወሰርሻታ በድንጋይ ነው በድንጋይ ፈነክትሻለሁ። አንቺ ነሽ እኔ ስልክ ስለሽ ነው ተስቀረ ይረዛ ሁለተኛ ማለት ነው እዚህ እንደው ዘይ እንኳን 15 ቀራችሁ እንደውም ደግሞ ሰብሬዋለሁ። ትሄጂው እሺ አንቺ ምን አባሽ ነው ያልሽው ስልክ ትሄጂው ብራት ዛሬ ማለት ነው ሰላም ይበቻለሁ። በሰላም ሰፋችሁ አጥቼ ተዋራክሽ ነው ግን ማለት ነው ቀጣይ ደግሞ ምንሽ እንደምሰርቃችሁ አያንሽ በቀጣይ የጋብቻ ቀለበትሽን ወስጄ ከባልሽ ጋር እንደማላይሽ አንቺ የኔ የጋብቻ ቀለበት አንቺ እኮ ድሮም አልሆን ብሎሽ ነው እንጂ ባልሽን ይዟል ብለሻል አይደል? ስለዚህ ውሸትሽ ማለት ነው ከዚህ ድረስ ነው። ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? የመቅዲ ቤተሰቦች አላችሁ ወይ? አለውን እግዚአብሔር ይመስገን። ባለፈው እንግዲህ መቅዲ ስልኳን አስተርቄ አጨልያ ነበረ። ያው ነግሬያችኋለሁ። ስልኳ ለጊዜው ነው ሙሉ ለሙሉ አላሰረኳትም ነበርና ዛሬ እየመጣች ነው። ስልኳን ልመልስላት ነው። ትንሽ አስለቅሻት እንባዋን አስወርጀው ነው የምመልስላት። አብራችሁ ነው ሰላም ወይዘሮ መቅዲ ምን ነው እኔ ትተኝ አሜሪካን ፋብሪካ መጣለን። የአሜሪካ ፋብሪካ ባሶኝ ነው ስልክሽ እኔ ጋር ያልሽ። ለማንኛውም ስልክሽ እኔ ጋር አለ እንኳን ብልሽ ቀስ ብለሽ ተረጋግተሽ እግሬን ስመሽ ሰላም ብለሽኝ እኔ ዝም ብለሽ መጥተሽ አብለሽ እና ስልክሽ መሰጠኝ። ለማንኛውም ሰላም እኔ ነኝ አንቺ ንግር ስሜ ስልክ የምቀበለው የ17000 ብር ስልክ ካልፈለግሽው አሁንም ተመልሰሽ መሄድ ትችያለሽ። ስልኬን ታመጫለሽ በውድ ሳይሆን በግድ ማለት ነው። ምን አልጨረስሽም እባክሽ ቀልሽን አልጨረስሽም። ስሚ እኔ ማለት ነው ከአንቺ ስልኬን ብቻ ነው ፈልገው እንዴት እንደማደርግሽ ታውቂኛለሽ። እንዴት ነው የምታደርጊው? እባክሽ በደንብ ታውቂኛለሽ ስንተዋወቅ ማለት ነው። አሁን ስልክሽን ስጥሽ ብለሽ ነው አይደል ያመጣሽው? ስለዚህ ስልኬን ስጪ። አይ መግድዬ እኔ ፍቅር 15 ቀን ሙሉ ታሸሻ ያለስከርም። ለማንኛውም ማለት ነው እኔ ቲክቶኬን ዩቲዩቤን እንደዚህ ታረግ ስክሮል ታረግ ይመስለኛል ማለት ነው። አንቺ ደግሞ አዝነሽ እንደዚህ አብለሽ መቀናጠሽ በራሱ ለኔ ደስ ስለሆነ ያለ እንዴት ብዬ ደስታ ይልንገርሽ። ስልኬን ሰጪኛለሽ አስጪኝ። እስኪ ተረጋጊ። በመጀመሪያ ደስታዬን ልግለጽልሽ። እንዴት ደስ እንዳለኝ 15 ቀን ሙሉ ትታሽ ወደዛ ዘርቤና እኔ ለማንኛውም ማለት ነው ስልኬ መኖር ነው የምፈልገው። ታሽው ማለት ነው። ስለዚህ ስልኬ ነገርኩሽ እኮ መጀመሪያ ማለት ነው እዚች ጋር ጉልበቴ፣ ሁለተኛ እዚች ጋር ጉንጬን፣ ሶስተኛ እዚች ጋር ጉንጬን አፍንጫዬን ግንባሬን ስመሽ ነው ስልክሽ የምትሰጥሽ። ተመልሰሽ ቤትሽ ሄደሽ 15 ቀን እቀጣሻለሁ። ምን ማለት ነው? ስልክ አማራጭሽን ውሰጂ። በመጀመሪያ ሳሚ ሳሚ ችግር የለውም ታሽሽ 15 ቀን ያለ ስልክ የዛ ጊዜ ትስሚኛለሽ። ማን መቅደስ ማለት ነው እንዝል አለኝ። አይን ታውቂያለሽ ስለዚህ ማለት ነው ስልክ በምንም አይደለም ስልክ እንዳልጣሽ። አሁን ፀሐይ እየመታኝ ስለሆነ ማለት ነው እኔ ልዕልት ነኝ። ፀሐይ እየመታኝ ስለሆነ እንዳልጠቁር ሳሚኝና ቶሎ ስልክሽን ሰጥቼ ልሄድበት ወደዛ እንጂ አሮጊት። አንቺ ጥቁር፣ አንቺ ልዕልት፣ እሺ ምንሽ ነው ልዕልት ባናትሽ? እንደኛ ያለው ሰው እንኳን ልዕልት ቢል እንኳን እንትን አይልም ማለት ነው። ትርንጎ እኔ አንቺ ጋር ማለት ነው እዚህ ጋር ልሽሽ ማለት ነው። እኔ መቅደስ ማለት ነው ጀምሪ ብዬሻለሁ። ታጉልበቴ እኔ እዚህ እኔ አንቺን እዚህ ሳምሻራ ደጋቢ እንደዚህ ብለሽ ማለት ነው። እኔ ፊሽን ሳይሆን ጉልበሽ አይደል? ሳሚ ለሳምሻራ ሳሚ አንቺ ነኝ አንቺ ጉልበቴ ነው ልሳ እገልሻለሁ። ጉልበትሽ ወሰርሻታ
በድንጋይ ነው በድንጋይ ተነክተሻለሁ። አንቺ ነሽ እኔ ስልክ ወስደሽ የምታስቀሪኝ እዛ ሁለተኛ ማለት ነው። እስረኛው ሳይ እንኳን 15 ቀን አልሽው እስረኛ እንዳትሽ እንደውም ደግሞ ሰብሬዋለሁ። ትሄጂው እሺ አንቺ እንዴ ምን አባሽ ነው ያልሽው? ስልክ ሰብሬዋለሁ። ትሄጂው ብራት ዛሬ ማለት ነው በሰላም ይደርሻለሁ። በሰላም ሰፋችሁ አጥቼ ተዋራክሽ ነው ግን ማለት ነው። ቀጣይ ደግሞ ምንሽ እንደመሰርቃች አምነሽ በጣም አንቺ የኔ ስልክ ታሰቃያለሽ። አንቺ የኔ ስልክ ታሰቃያለሽ። በቀጣይ ገና 2 ወር አሽሻለሁ። እኔን አትሽኝም ትንሽ በምክንያት ሁለተኛ ማለት ነው እኔስ ከህይወቴ ልቅስልሽ ባትወጪ ማለት ነው በልጥ ሆነ ማለት ነው። እኔ መቅደስ ምን እንደማደርግ አታውቂም። በቀጣይ የጋብቻ ቀለበትሽን ወስጄ ከባልሽ ጋር እንደማላይሽ አንቺ የኔ የጋብቻ ቀለበት አንቺ እኮ ድሮም አልሆን ብሎሽ ነው እንጂ ባልሽን ይዤዋለሁ ብለሻል አይደል? ስለዚህ ውሸትሽ ማለት ነው ከዚህ ድረስ ነው። ካሁን በኋላ እስሪ እንዳትደርሺ ከህይወቴ ልቀመውላት ውጪ አይ የምትይ ከሆነ ማለት ነው በአንቺ ብቻ ሳይሆን በሌላ ነገር ማለት ሙች ስራሽ ነው። ሙችሽን አጥፈሻታል። አይ የምትይ ከሆነ ማለት ነው ብዙ ነገር ነው ማሳጣሽ። እሺ ምን ታሳጭኛለሽ? ምንም ነገር አንቺም ነው ማሳጣሽ ነው። በቃ ጊዜ የለኝም። ለማንኛውም ቻው። ያንቆራሌ ስልክሽን ይዘሽ ወደ ቤትሽ ዳይ። ምንም ማለት ኦራል የለውም። እሺ የኔ ተሳሳተ ቀጣይ ደግሞ ምን እንደምሰራልሽ ይሻለ። ለማንኛውም 15 ቀን ስላሸውሽ ደስ ብሎኛል። ቻው። ሰራልሻለሁ።